በዛሬው ቪዲዮ ፍሪላንስ ለሚሰሩ ለተማሪዎች፣ ለመምህራን ቢዝነስዎን ለማሳደግ የሚሆን ፕሬዘንቴሽን በአንድ ደቂቃ የሚሰራ ቱል ይዤላችሁ መጥቻለሁ። ቀጥታ ወደ ቪዲዮ። በተለያየ አማራጭ ፕሬዘንቴሽናችን መስራት እንችላለን። አንደኛው ኮንተንቱን ኤአይ ጀነሬት እንዲያደርገው በማድረግ ነው። ሁለተኛው ከፋይላችን ላይ ኤክስፖርት በማድረግ ነው ፋይል። ሌላው ደግሞ ዌብሳይት ላይ ያለ ኮንተንት ከሆነ ዩአርኤሉን በማስገባት ማለት ነው። ስለዚህ ጋማ ኤአይን ጉግል ላይ ሰርች አድርገን ጋማ ኤአይን እንከፍታለን። ከዛ በኋላ ቅድም እንዳልኳችሁ በሶስት አይነት መንገድ ጀነሬት ማድረግ ይቻላል። አንደኛው መጀመሪያ ላይ የሚታየው ጀነሬት ራሱ የሚያደርገው ነው። ሁለተኛው ደግሞ ቴክስት ኮፒ ፔስት በማድረግ ነው። ሶስተኛው ስልካችን ላይ ያለ ፋይል ካለ እሱን ኢምፖርት በማድረግ ነው። ወይ ደግሞ ዌብሳይት ላይ ካለ ዩአርኤሉን በማስገባት ነው። ስለዚህ መጀመሪያውን ቼክ እናርግ። ጀነሬት የሚለውን ክሊክ ካደረግን በኋላ በእንደዚህ አይነት መልኩ ይከፍትልናል። ካርድ የሚለው ስላይዶቹን ብዛት ነው። ስለዚህ የምንፈልገውን ስላይድ በእንደዚህ አይነት መልኩ እንመርጣለን። ኔክስት ደግሞ ቋንቋ ያስመርጠናል። ስለዚህ አማርኛ ኢንኬዝ የለም፣ ግን የምንፈልገውን ቋንቋ ካለ ከእንግሊዝኛ ውጭ እዚች ጋር እንመርጣለን። ቋንቋ ከመረጥን በኋላ ቴክስት መጻፊያ ቦታ ላይ ሄደን የምንፈልገውን ታይትል እንጽፍለታለን። ከዛ ታይትሉን ብቻ በመያዝ ጋማ ኤአይ ሙሉ ኮንተንቱን ከአውትላይን ጀምሮ ይሰራልናል ማለት ነው። ስለዚህ ጀነሬት አውትላይን ስንለው አውትላይኑ ልክ እንደዚህ ይሰጠናል። አውትላይኑን ራሳችንም ኤዲት ማድረግ እንችላለን። ከዛ አማውንት ኦፍ ቴክስት ፐር ካርድ የሚለው ላይ በአንድ ስላይድ ላይ ምን ያክል ቴክስት ይኑር ነው የሚለው። ስለዚህ ብሪፍ ካልነው አጭር ነው ማለት ነው። ሚዲየም መካከለኛ ነው። ዲቴይል ካልነው በዛ ያለ ያደርግልናል ማለት ነው። ኔክስት ኢሜጅ እንመርጣለን። ፕሬዘንቴሽናችን ላይ እንዲካተት የምንፈልገው ኢሜጅ ኤአይ ነው ወይስ ስቶክ ኢሜጅ ነው? እሱን እንመርጥለታለን። ከዛ ኤአይ ከሆነ ለምሳሌ ልክ እንደዚህ የኤአይ ሞዴሉንም እንመርጥለታለን። ከዛ በመረጥነው መሰረት ፕሬዘንቴሽናችን ላይ ራሱ ያካትተዋል ማለት ነው። ከዛ ኮንቲኒው ስንለው ቲም ያስመርጠናል። ፒክ ቲም ይላል። በእንደዚህ አይነት መንገድ ቲማችንን ከመረጥን በኋላ ጀነሬት ስንለው ሙሉ ኮንተንቱን የራሳችን ታይትል ብቻ በመያዝ ጋማ ኤአይ ፕሬዘንቴሽን ዲዛይን በመረጥነው ስላይድ ቁጥር መሰረት ጀነሬት ያደርግልናል ማለት ነው። በዚህ መልኩ ጋማ ኤአይ በሰጠነው ታይትል መሰረት ይህን የሚመስል ፕሬዘንቴሽን ዲዛይን ሰርቶልናል ማለት ነው። ይህንን ኤክስፖርት ማድረግ እንችላለን። በፓወርፖይንት መልኩ ወደ ስልካችን ኤክስፖርት አድርገን ለምንፈልገው እንትን መጠቀም እንችላለን ማለት ነው። ኤክስፖርት ለማድረግ 3 ነጠብጣቦችን ከነካም በኋላ ኤክስፖርት ሚሊዮን ተጭነን ከዛ ከምንፈልገውን ፎርማት መርጠን ዳውንሎድ ማድረግ እንችላለን። ኔክስት የምናየው ስልካችን ላይ ያለ ወይ ደግሞ ከሆነ ዶክመንት ላይ ቴክስቱን ብቻ ኮፒ አድርጎ ፔስት በማድረግ ፕሬዘንቴሽን ይሰራልናል ማለት ነው። ከዚህ ሁለተኛውን አማራጭ እንደዚህ ከነካም በኋላ ፔስት ኢን ከሚለው ስር ነጩ ቦታ ላይ ፋይላችንን ልክ በእንደዚህ አይነት መልኩ ኮፒ አድርገን ካመጣን በኋላ ቦክሷ ላይ ብቻ ሄደን ፔስት በማድረግ ቅድም በመረጥነው መንገድ ካርድ የሚለው ፕሬዘንቴሽን ስላይዱን ብዛት ነው። ፍሪ ቨርዥኑ እስከ 10 ስላይድ ድረስ ጀነሬት ማድረግ ይችላል። ስለዚህ ካርዳችንን እንመርጣለን፣ ቋንቋ እንመርጣለን። እንዲካተት የምንፈልገው ኢሜጅ ኤአይ ነው ወይ ስቶክ ነው የሚለውን እንመርጥለታለን። የኤአይ ሞዴልም እንመርጥለታለን። ከዛ በኋላ ባዶ ቦታው ላይ ልክ እንደዚህ ፔስት ነው የምናደርገው። ባልኩት መሰረት ከመረጥንለት በኋላ ቅድም ጀነሬት እንዳደረግነው ጀነሬት ስናደርግ በሰጠነው ቴክስት መሰረት ጀነሬት ያደርግልናል ማለት ነው። ሶስተኛውን አማራጭ ቼክ እናደርጋለን። ኢምፖርት ፋይል ኦር ዩአርኤል ይላል። ክሊክ ስናደርገው አንደኛ ስልካችን ላይ ያለ ፒዲኤፍ ሊሆን ይችላል ወይ ወርድ ዶክመንት ሊሆን ይችላል። እሱን አፕሎድ በማድረግ ነው። ሁለተኛው አማራጭ ከጉግል ድራይቭ ላይ ያለን ፋይል ነው። ሶስተኛው አማራጭ ደግሞ የምንፈልገው ኮንተንት ያለው ዌብሳይት ላይ ከሆነ ዩአርኤሉን ብቻ ኮፒ ፔስት በማድረግ መስራት እንችላለን ማለት ነው። ስለዚህ እስኪ ለምሳሌ እኔ አንድ ዌብሳይት ላይ ያለ የምፈልገው ኮንተንት አለ። እሱን ዌብሳይቱን ሄጄ ከከፈትኩኝ በኋላ ፋይሉ ይሄ ነው። ስለዚህ 3 ዶቶቿን ነክቼ ኮፒ ዩአርኤል ስለው ዩአርኤሉን አገኛለሁ ማለት ነው። ከዛ ኢምፖርት ፍሮም ዩአርኤል የሚለውን ክሊክ አድርጌ ዩአርኤሉን ፔስት አድርጌ ኦኬ ስለው ራሱ ጋማ ኤአይ ሪኮግናይዝ አድርጎ ዩአርኤሉን ያስመርጠኛል ማለት ነው። በምን አይነት መንገድ ልስራልህ ፕሬዘንቴሽኑን ብሎ
መጀመሪያ ከሰራነው ጋር ተመሳሳይ ነው። ስላይድ ካርድ ብዛት ወይም ስላይድ ብዛቱን እንመርጣለን፣ ቋንቋን እንመርጥለታለን፣ ኮንተንቱን ብሪፍ ነው ሚዲየም ነው የሚለውን እንመርጣለን፣ ኢሜጆቹንም ምን አይነት ኢሜጅ ነው ማካተተው የሚለውንም እንመርጥለታለን። መጀመሪያ ስንገባ እንደሰራ ነው። እዚህ እኔ ለምሳሌ አሁን ኤአይ ኢሜጅ ነው እንዲካተት የፈለግኩት። ከዛ ኤአይ ኢሜጁን እመርጥለታለሁ፣ ሞዴሉንም እመርጥለታለሁ። ሁሉን ከጨረስኩኝ የምፈልገውን ሴቲንግ ካስተካከልኩኝ በኋላ ኮንቲኒው ስለው ቲም ያስመርጠኛል። ከዛ ጀነሬት ስለው ሙሉ ፋይሉን ፒዲኤፉን ፓወርፖይንቱን ጀነሬት አድርጎ ይሰጠኛል ማለት ነው። ይህን ያክል በጣም ሲምፕል ስቴፕ ነው። ስለዚህ ኮንቲኒው ስለው ቲም መረጥ ይለኛል። ልክ መጀመሪያ እንደመረጥንለት የምንፈልገውን ቲም ከመረጥን በኋላ ጀነሬት ስንለው ፓወርፖይንታችንን ወይ ፕሬዘንቴሽን ዲዛይናችንን በዚህ መልኩ ጋማ ኤአይ ጀነሬት ያደርግልናል። ፍሪ ክሬዲት በጣም ብዙ ስለሆነ ያለው ያለምንም ሰብስክሪፕሽን በተለያየ አካውንትም ሊሆን ይችላል መጠቀም እንችላለን። እኔ እስካሁን ያለምንም ክፍያ ነው የምጠቀመው። በሶስት አካውንት አለኝ። የመጀመሪያውን አካውንት እንኳን ክሬዲቱን አልጨረስኩም እስካሁን። ስለዚህ ኤክስፖርት ለማድረግ 3 ነጠብጣቦችን ክሊክ ካደረግን በኋላ ኤክስፖርት ብለን በፓወርፖይንት ኦር በፒዲኤፍ በፈለግነው ፎርማት ልክ በእንደዚህ መልኩ ፎርማት ከመረጥን በኋላ ክሊክ ስናደርገው ፋይላችን ወደ ስልካችን ዳውንሎድ ማድረግ እንችላለን። ኢምፖርት ፋይል ኦር ዩአርኤል የሚለውን ክሊክ ስናደርግ አፕሎድ ኤ ፋይል የሚለው ይመጣልናል። እሱን ክሊክ አድርገን ስልካችን ላይ ያለ የትኛውንም ወርድ ሊሆን ይችላል፣ ፒዲኤፍ ሊሆን ይችላል፣ የትኛውንም ዶክመንት አፕሎድ በማድረግ ወደ ፓወርፖይንት ጋማ ኤአይ ይቀይርልናል ማለት ነው። ስለዚህ የምፈልገውን ዶክመንት ከስልኬ አፕሎድ አድርጊያለሁ። ስለዚህ ጋማ ኤአይ አናላይዝ አድርጎ ፋይሉን ልክ በእንደዚህ አይነት መንገድ ያገኘዋል። ከዛ ካርድ እንመርጥለታለን ወይም ስላይድ ማለት ነው። ተመሳሳይ ስቴፕ ነው ከመጀመሪያው ጋር። እሱን እንመርጣለን፣ ቋንቋ እንመርጥለታለን። አፕሎድ ያደረኩት ፋይል አናላይዝ አድርጎ ሙሉ ፋይሉን አምጥቶልኛል። እዚሁ ኤዲት ማድረግ የምፈልግ ከሆነ ኤዲት ማድረግ እችላለሁ። ስለዚህ የምፈልገውን ኤዲት ከጨረስኩኝ በኋላ ተመሳሳይ ስቴፕ ነው። ኮንቲኒው ስንለው ቲም ያስመርጠናል። ከዛ ጀነሬት ስንለው ጋማ ኤአይ ዶክመንታችንን አናላይዝ በማድረግ ወደ ፓወርፖይንት በእንደዚህ አይነት መልኩ ይቀይርልናል። በተመሳሳይ መንገድ 3 ዶቶችን ክሊክ አድርገን በፒዲኤፍ ሊሆን ይችላል ወይ ፓወርፖይንት በፈለግነው ፎርማት ፋይላችን ወደ ስልካችን ዳውንሎድ ማድረግ እንችላለን። ጋማ ኤአይ ይህንን ይመስላል። እንደተመቻችሁ ተስፋ አድርጋለሁ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሌላ እንደዚህ አይነት የኤአይ ቱሎችን ቲፕ ማግኘት ከፈለጋችሁ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።